በዚህ ቻናል የቴክኖሎጂ መረጃዎችና ቱቶሪያሎች፣ የዓለምን መልክ የቀየሩ ታላላቅ ሰዎች የህይወት ታሪክ እንዲሁም ድንቅና ሚስጥራዊ የሆኑ ታሪካዊ ቦታዎች አጣምረን እናቀርብበታለን። ሰብስክራይብ በማድረግ የዚህ አስደናቂ ጉዞ አካል ይሁኑ። የአልበርት አይንስታይን የህይወት ጉዞ ከውድቀት ወደ ጥበብ ማማ። አንዳንድ ጊዜ ዓለም የምትመለከተን በምናሳየው የውጪ ገጽታ ብቻ ነው። ይህ ታሪክ የሚጀምረው መናገር ተስኖት በሚንተባተብ በትምህርት ቤቱ መምህራን ዘንድ ጭንቅላቱ ዝግ ተብሎ በሚታማ እና ምንም ተስፋ በማይታይበት አንድ ትንሽ ሕፃን ነው። ይህ ሕፃን ግን ከዓመታት በኋላ የሰው ልጅ ስለ አጽናፈ ዓለም ያለውን ግንዛቤ ሙሉ በሙሉ የሚገለብጥ የጊዜንና የቦታን ትርጉም የሚቀይር እና ስሙ ከሊቅነት ጋር ተያይዞ የሚነሳ ታላቅ ሰው ይሆናል ብሎ ማን ይገምት ነበር? ዛሬ በፊዚክስ ሕጎች ውስጥ አብዮት የፈጠረውን የኖቤል ተሸላሚውን እና የሰላም ተሟጋቹን የአልበርት አይንስታይንን ድብቅ እና አስደናቂ የህይወት ጉዞ በጥልቀት እንቃኛለን። አልበርት አይንስታይን እንደ የአውሮፓውያን አቆጣጠር መጋቢት 14 ቀን 1879 በጀርመኗ ኡልም ከተማ ተወለደ። ገና በልጅነቱ እንደ ሌሎቹ ልጆች ተጫዋች አልነበረም። እንዲያውም እስከ 4 ዓመቱ ድረስ በደንብ መናገር አይችልም ነበር። ወላጆቹ ሳይቀሩ በአይምሮ ላይ ችግር ያለ መስላቸው ተጨንቀው ነበር። ነገር ግን የ5 ዓመት ሕፃን እያለ አባቱ የሰጠው አንድ ትንሽ ኮምፓስ ሕይወቱን ቀየረው። አይንስታይን ኮምፓሱን ወደ የትኛውም አቅጣጫ ቢያዞረው መርፌው ሁሌም ወደ ሰሜን ብቻ ትጠቁማለች። ይህ የማይታይ ኃይል በልጅ አይምሮ ውስጥ ትልቅ የእሳት ብልጭታ ፈጠረ። ከምታየው ዓለም በስተጀርባ ሌላ ትልቅ ምስጢር አለ ብሎ አሰበ። ይህ የማወቅ ጉጉት ነው እስከ ሕይወቱ ፍጻሜ ድረስ አብሮት የዘለተው። በትምህርት ቤት ቆይታው አይንስታይን ደስተኛ አልነበረም። በወቅቱ የነበረው የጀርመን ትምህርት ሥርዓት ተማሪዎችን እንደ ወታደር ማዘዝና በቃል ማሸምደድ ላይ ያተኮረ ነበር። አይንስታይን ደግሞ ጥያቄ መጠየቅና ለምን ብሎ መመርመር ይወድ ነበር። አንድ መምህሩ አንተ እዚህ ክፍል ውስጥ መገኘትህ ብቻ ለሌሎች ተማሪዎች ያለኝን ክብር ይቀንሰዋል ሲለው ተበልቶ ነበር። አዎ፣ ዓለም ሊቅ ብላ የምታከብረው ሰው በትምህርት ቤቱ እንደ መናቴ ተማሪ ይታይ ነበር። በመጨረሻም ትምህርቱን አቋርጦ ወደ ጣሊያንና ስዊዘርላንድ በመሄድ የራሱን መንገድ መፈለግ ጀመረ። ከዩኒቨርሲቲ ከተመረቀ በኋላ ሕይወት ይበልጥ ከበደችው። በዩኒቨርሲቲ የነበሩ መምህራኑ ስለማይወዱት የመቀጠሪያ ደብዳቤ ሊጽፉለት ፍቃደኛ አልነበሩም። ለ2 ዓመታት ያህል ሥራ አጥቶ ተቸገረ። አባቱ ልጁ ሥራ ባለማግኘቱ አዝኖና ተጨንቆ ነው ከዚህ ዓለም ያለፈው። ይህ ደግሞ ለአይንስታይን ጥልቅ የልብ ስብራት ነበር። በመጨረሻም በጓደኛው እርዳታ ስዊዘርላንድ ውስጥ በሚገኝ የፈጠራ ውጤቶች መመዝገቢያ ፓተንት ኦፊስ ውስጥ በዝቅተኛ ደመወዝ ተቀጠረ። ሥራው የሌሎችን ሰዎች የፈጠራ ሥራዎች መመርመር ነበር። ይህ ሥራ ግን ለአይንስታይን በረከት ሆነለት። ሥራውን በፍጥነት አጠናቆ በቀሪው ሰዓት በጠረጴዛው ስር በደበቀው ወረቀት ላይ የራሱን የፊዚክስ ምርምር ማድረግ ጀመረ። ያቺ ጠባብ ቢሮ የዓለም ጥልቁ የሳይንስ ላቦራቶሪ ሆነች። እንደ አውሮፓውያን አቆጣጠር 1905 በሳይንሱ ታሪክ ተአምረኛው ዓመት ተብሎ ይታወሳል። አይንስታይን በዚህ ዓመት ውስጥ 4 የምርምር ጽሑፎችን አሳተመ። 1. የብርሃን ተፈጥሮ
ብርሃን እንደ ቅንጣት ፎቶን እንደሚጓዝ አረጋገጠ። 2. የአተም መኖር ቁሶች በአይን በማይታዩ ጥቃቅን አተሞች መፈጠራቸውን አረጋገጠ። 3. የልዩ ንጽጽራዊነት ቲዮሪ ስፔሻል ሪላቲቪቲ ጊዜና ቦታ እንደምንገምተው ቋሚ እንዳልሆኑ ይልቁንም እንደ ተመልካቹ ፍጥነት ሊረዝሙና ሊያጥሩ እንደሚችሉ ገለጸ። 4. ዝነኛው ቀመር E=mc²። ይህ አጭር ቀመር አነስተኛ ቁስ ወደ ግዙፍ ጉልበት ሊቀየር እንደሚችል አሳየ። ይህ ግኝት ነው በኋላ ላይ ለኒውክሊየር ኃይል መገኘት መሠረት ሆነው። በ1919 የፀሐይ ግርዶሽን ተገን በማድረግ የተደረገ ሙከራ የአይንስታይን ቲዮሪ ትክክል መሆኑን ሲያረጋግጥ በአንድ ሌሊት ስሙ በመላው ዓለም ናኛ። ጋዜጦች ሰማይን የገለጠው ሰው ብለው ጠሩት። በ1921 የኖቤል ሽልማትን ተቀበለ። ነገር ግን በጀርመን የናዚ አገዛዝ ሲተናከር በአይሁድነቱ ምክንያት ሕይወቱ አደጋ ላይ ወደቀ። መጽሐፎቹ በይፋ ተቃጠሉ። በራሱ ላይም የገንዘብ ሽልማት ተለጠፈ። በመጨረሻም ወደ አሜሪካ ተሰዶ በፕሪንስተን ዩኒቨርሲቲ ማስተማር ጀመረ። አልበርት አይንስታይን በ1955 ዓመት ከዚህ ዓለም ሲለይ ከጭንቅላቱ ውስጥ የነበሩ ብዙ ያልተፈቱ የአጽናፈ ዓለም ምስጢሮችን ይዞ ነው የሄደው። እሱ ሲናገር አስፈላጊው ነገር ጥያቄ መጠየቅን አለማቆም ነው። የማወቅ ጉጉት የራሱ የሆነ የመኖሪያ ምክንያት አለው ይል ነበር። ከአይንስታይን ሕይወት የምንማረው መጀመሪያችን መጨረሻችንን እንደማይወስነው ነው። በትምህርት ቤት ደካማ መባል፣ በሥራ ፍለጋ መንገላታት ወይም በሰዎች መናቅ ውጤታችንን አይወስኑትም። ዋናው ቁልፍ በማንኛውም ሁኔታ ውስጥ ሆነን ዓለምን የምንመለከትበት ልዩ እይታና ማይበገር ጽናት ነው። ታላቁ ሊቅ አልበርት አይንስታይን ይህንን አስተምሮን አልፏል። የዛሬው የታዋቂ ሰዎች የሕይወት ጉዞ ይህንን ይመስል ነበር። እናንተስ በአይንስታይን ሕይወት ውስጥ ይበልጥ የገረማችሁ ምንድን ነው? አስተያየታችሁን ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ሰላም።